ሰላም። ዛሬ ደግሞ የላቀ ማንነታችንን ለመሆን የሚያግዙን 4 ነገሮችን ባጭሩ እንወያያለን። የመጀመሪያው ምንድነው? ሐሜት ማቆም ወይም መቀነስ ነው። ያው እንደምታውቁት በአሁን ጊዜ ኢቭን ሶሻል ሚዲያ ላይ ሐሜት በጣም የሚበረታታበት ጊዜ ነው። ስለዚህ ብዙ ጊዜያችንን ስለ ሰዎች ስናወራ ልናሳልፍ እንችላለን፣ ወይም ደግሞ ሰዎች ስለ ሌሎች ሰዎች ሲያወሩ ልናዳምጥ እንችላለን። ግን አንድ መረዳት ያለብን ነገር ምንድነው? አዌር ያልሆንበት የአእምሮ ክፍላችን ስለ ሰዎች ኔጌቲቭሊ ባወራን ሰዓት ስለኛ እናውራ ወይም ስለ ሌሎች ሰዎች ለይቶ አያውቅም። ስለዚህ እነዛ ያወራናቸው ኔጌቲቭ ነገሮች የኛ ህይወት ላይ ራሱ ሊንጸባረቁ ይችላሉ፣ ወይም ደግሞ የኛን ህይወት አፌክት ሊያደርግ ይችላል ማለት ነው። በእርግጥ ማናችንም ፍጹም አይደለንም፣ ስለ ሰዎች ልንወያይ እንችላለን። ግን በተደጋጋሚ የምናደርግ ከሆነና ሰዎችን የማማት ልማድ ካለን ማቆም ያስፈልጋል ማለት ነው። ሁለተኛው ነገር ደግሞ ምንድነው? ሰዎችን አስከፍተን ወይም ደግሞ እኛ ሳናስበው ያደረግናቸው ነገሮች ሰዎችን ከጎዳ በኋላ እንዳስከፋናቸው ሲገልጹልን ይቅርታ መጠየቅን ፕራክቲስ ማድረግ ያስፈልገናል። ሰዎች ነገሮችን እንዴት እንደሚያዩ አናቅም። ስለዚህ እኛ እነሱን ይጎዳል ብለን ያላሰብነው ነገር አፌክት ሊያደርጋቸው ስለሚችል ይቅርታ መጠየቅን መለማመድ በጣም ኢምፖርታንት ነው። ሌላ ሶስተኛ ነገር ደግሞ ምንድነው? አንዳንድ ጊዜ የሆነ ነገር ልናደርግ ስንፈልግ ወይም ደግሞ ስናስብ በተደጋጋሚ የከፋውን ወይም ደግሞ ወርስ ኬስ ሰናሪዮ ልናስብ እንችላለን። በዚህ ጊዜ ምንድነው የሚሆነው? አይምሮአችን የከፋው ነገር ላይ ስለሆነ ፎከሱን የሚያደርገው ያ ነገር የመከሰት ወይም ደግሞ የመፈጠር ቻንሱ በጣም ትልቅ ይሆናል ማለት ነው። ስለዚህ ሁል ጊዜ የከፋውን ከማሰብ በጎውን ወይም ደግሞ የተሻለ ነገር ሊፈጠርበት የሚችለውን መንገድ ማሰብ ያስፈልጋል ማለት ነው። የመጨረሻውና እኔም በጣም የሚቸገረው ነገር ምንድነው? ትዕግስት ነው። ትዕግስትን ፕራክቲስ ማድረግ በጣም ኢምፖርታንት ነው። እኔ በጣም ብዙ ነገሮች ላይ ችኩል ነኝ እና ራሴን በጣም ስቸኩል ወይም ደግሞ አገኘዋለሁ። ስለዚህ ምንድነው በተለያየ አጋጣሚ ራሳችንን ትዕግስተኛ ለመሆን ሰዎች ሲያናግሩን፣ መንገድ ላይ ስንሄድ ወይም ወረፋ ስንጠብቅ፣ የተለያየ ቦታ ላይ ብቻ ትዕግስትን ፕራክቲስ ብናደርግ በጣም ኢምፖርታንት ነው ላለው። በተረፈ መልካም ቀን። ቴንክ ዩ ባይ